የፊት ቆዳችሁ ላይ ብጉር፣ ጥቁር ነጠብጣብና ጠባሳ ለሚወጣባችሁ ይህንን ዘይት ሰርታችሁ ተጠቀሙ። ክሬሙንም በዚሁ አሳያችኋለሁ ማለት ነው። ዛሬ የዘይቱን አሰራር በደንብ አሳያችኋለሁ። እስከ መጨረሻው ድረስ ተከታተሉ። በጣም ነው የሚጠቅማችሁ። ይህ ተፈጥሯዊ ናቹራል የሆነ ነው። ለማንኛውም የፊት ቆዳ በጣም ጠቃሚ ነው። ተጠቀሙት። ሰላም ውድና የተከበራችሁ ቤተሰቦቼ እንኳን ደህና መጣችሁ። ስለመጣችሁ አመሰግናለሁ። ዛሬ ይህንን ቪዲዮ ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁን ቆዩ። አመሰግናለሁ። አሰራሩን እያሳያችሁ በዛው ደግሞ አጠቃቀሙንም እያስረዳኋችሁ ጥቅሙንም እሄዳለሁ ማለት ነው። እስከ መጨረሻው አብራችሁን ቆዩ። ይሄ ተፈቅፍቆ ጊዜን ለመቆጠብ ይዤ የመጣሁት ካሮት ነው። ይሄ ደግሞ ዘይቱ እንደምታዩት ኮኮናት ነው። የወይራ ዘይት ኤክስትራ ቨርጂን ኦሊቫ ነው ማለት ነው። ከዛ በዚህ በስሱ በኩል ፈቀፍቀዋለሁ በደንብ ውሃው እንዲወገድ ስለፈለኩኝ ነው። ውሃው ለብቻው እንጠቀመዋለን። ካይፍ የተፈቀፈቀውንም ለብቻ እንጠቀመዋለን። አጠቃቀሙን በደንብ አሳያችኋለሁ። አይታችሁ ያልገባችሁ ካለ ጠይቁኛላችሁ በኮሜንት ማለት ነው። እንግዲህ እንደምታዩት እዚህ ጋር ውሃውን ለብቻ መለየት ይኖርብናል። በማጥለያ ወይም ደግሞ በጨርቅ ጨምቃችሁ ለብቻ ማድረግ ትችላላችሁ። በንጹህ ጨርቅ ካላችሁ እኔ ማጥለያ ነው የምጠቀመው። ማጥለያውም ያጠልልናል ማለት ነው። ይህንን የምናጠለውን ከስር ያለውን ውሃውን ለክሬም እንሰራዋለን። አሳያችኋለሁ ቀንጨብ አድርጌ በትንሿ ማለት ነው፣ ቪዲዮ እንዳይረዝም። ያኛውን ደግሞ ለዘይት እንጠቀመዋለን ማለት ነው። አያችሁ የውሃው ሁለቱም ይጠቅሟቸዋል። ሁለቱም ደግሞ ለፊታችሁ እጅግ በጣም ወሳኝ ነው። በብጉር በጠባሳ እንደዚሁም ደግሞ ፊታችሁ በፀሐይ ለተቃጠለ፣ ለተጎዳ፣ ለንጹህ ፊትም ይሆናል። በጣም ጠቃሚ ነው። ውሃውን አሁን እንስራ። ይሄ ውሃው ነው ማለት ነው። ውሃው ላይ ንጹህ ተልባ እናደርጋለን። አብረን እናበስለዋለን ለተወሰነ ጊዜ። ለክሬም ማለት ነው። ክሬም እንድትጠቀሙት ነው። ይህንን ቀንጭብ አድርጌ ያስገባውላችሁ። ውሃው መጣል የለበትም። ክሬሙን መጠቀም ችላላችሁ ማታ ማታ ሁሌ ማለት ነው። በረድ ካለላችሁ በኋላ ጨምቃችሁ በቃ ማስቀመጥ ነው። ከዛ በፍሪጅ ማስቀመጥ። ያን ክሬም እንደዛ ከሰራን በኋላ ይሄን ደግሞ በምንድን ነው ማሳያችሁ መሰላችሁ? ይሄንን በደንብ ካጠላል ነውና ውሃውን ካወጣን በኋላ እንደዚህ ፍርፍር ይልልናል ማለት ነው። ሌላ አሰራርም አለው። ከፈለጋችሁ ሌላ ጊዜ አሳያችኋለሁ። ይሄንን በሶፍት እንደዚህ አነሳለታለሁ። በቲሹ የተወሰነ እንደዚህ አነሳዋለሁ። ውሃ ነው የምናነሳው። እሺ ንጹህ ሆኖ እንዲወጣ እንዳይበላሽብን ለተወሰነ ለረጅም ወራት እንድንጠቀመው ለዛ ነው። ከዛ እዚህ ጋር የምታዩትን የኮኮናት ኦይል አደርጋለሁ። የኮኮናት ኦይል ከሌላችሁ ቫቪ ኦይል ይሆናል። ሌላም እናንተ ለፊታችሁ የምትጠቀሙት ይሆናል። ግሪስሊም ይሆናል ማለት ነው። የተገኘውን እዚህ ጋር ደግሞ የምታዩትን የወይራ ዘይት አደርጋለሁ። ወይም ደግሞ ኦሊቫ ኤክስትራ ቨርጂን ኦይል ማለት ነው። ለምግብ ለሰላጣ የምንጠቀመው ይሄን አደርጋለሁ። በምታዩት የተወሰነ ነው የምሰራው፣ አላበዛም። ምክንያቱም ቶሎ ስለምሰራ እና በደንብ አርጌ አቀላቅለዋለሁ። ካሮቱ እንግዲህ በፕሮቲን የበለጸገ ነው ለፊታችን። ይሄኛው ደግሞ ኦሊቫው ደግሞ በጣም ብዙ ነገሮች አሉ። ቫይታሚን አለው። ስትፈልጉ ቫይታሚን ገዝታችሁ እናንተ መጠቀም ችላላችሁ። እኔ ስለማልፈልገው ነው። ቫይታሚን ሲ መጠቀም ችላላችሁ ማለት ነው። እና በቫይታሚን የበለጸገ ነው ሲጀመሩ ኦይሉ። ከስር ትንሽዬ ውሃ እናደርግና ሳይበዛ ውሃ ላይ እንደዚህ እንጠደዋለን። ለፊታችን ስለምንጠቀመው በጥንቃቄ ብንሰራው መልካም ነው። መንተክተክ የለበትም። ሰዓት ላይ የምንጠዳው ከሆነ የዚህ ውስጥ ያለው ፕሮቲኑ ጠቃሚ ነገሩ ናቹራልነቱ ይጠፋብናል። ያ ምንድነው ንጥር ሲል ተኖ ይወጣል ወደ ቆዳችን ገብቶ የኛን ቆዳ የሚያሳምርልን፣ የተሸበሸበ ቆዳችንን የሚያሳምርልን፣ እንደዚሁም ደግሞ ጥቁር ነጠብጣብ የሚያወጣልን። በጣም ሲነጥር ዘይቱ ያ ተኖ በትነት ምክንያት እንዳይጠፋ ለዛ ነው እንደዚህ ስቲም ማደርገው። በጣም የተወሰነ ነው። እኔ ብዙ አላቆየውም። ትንሽዬ በውስጡ ምናልባት ውሃ ካለ ፍሬሽ ስለሆነ አረፋውን ተፋ ካረገ በኋላ እናወጣዋለን ማለት ነው። ትንሽ ኢንተክተክና
በዚህ መልኩ ከሆነ አይጎዳም። ሁለተኛም ነገር ደግሞ ለፊታችን ለቆዳችን ስለሆነ ለእጅ ለአንገታችንም ይሆናል። በጣም ስለሚጠቅመን ነው ይዤላችሁ የመጣሁት። ይህ ለጸጉርም ይሆናል። እዚህ ጋር እንደምታዩት ከስር ያለው ውሃ እንፋሎቱ ሲያፈላው ከላይ አረፋው ይወጣል። አረፋው ሲወጣ እንዴት ነው ውሃው እየተወገደልን ነው ማለት ነው። አረፋው ትንሽ ሲጠፋልን እናወጣዋለን። ቢያንስ የተወሰነ ደቂቃ ነው፣ ሰዓት አይፈጅም ማለት ነው። የተወሰነ ደቂቃ ከ1 እስከ 30 20 ደቂቃ ራሱ በቂ ነው። ብዙ አይፈልግም፣ ትንሽ ነው የምናደርገው ማለት ነው። እንደምታዩት በዚህ መልኩ ትሰራላችሁ። ይህንን እንደዚህ ስንሰራ ከላይ አረፋ ይወጣል። ከላይ ያለውን አረፋ ማትፈልጉት ከሆነ ማንሳት ትችላላችሁ። ያለ መጠበቅ ከፈለጋችሁ ከላይ ያለው አረፋ ውሃ መስሎ ከታያችሁ ታነሱታላችሁ። ንጹህ ኦይል ይወጣልናል ማለት ነው። በሌላ መንገድም ተሰሩታላችሁ። ቀላል በሆነ በዚሁ አስረዳችኋለሁ። አፊልን ስለምትሉ ይህን ዘፍስፋችሁ አሳድራችሁም ለ24 ሰዓት አቆይታችሁም ዘፍስፋችሁ ማለት እንደዚህ ማብሰል ለማይመቻችሁ ካሮቱን ከኦይሎቹ ጋር ቀላቅላችሁ ዘፍስፋችሁ አሳድራችሁ አጥላችሁ መጠቀምም ትችላላችሁ። ይህ እንደዚህ ትንሽ የተወሰነ እሳት ሲመታው ደግሞ አረፋውን አያችሁ ሲወጣ ይህንን ማንሳት ትችላላችሁ ማለት ነው። እንደዚህ እሳት መታው ማለት የተወሰነ ቀን ረዘም ያለ ጊዜ ይቆይልናል ማለት ነው። እንደዛ ደግሞ ስትሰሩ ቅድም እንደነገርኳችሁ ስትሰሩ ፍሪጅ ውስጥ ነው የምታስቀምጡት። ይሄ ውጪ ይቆያል። ለምን? እሳት ስለነካው ውሃውን ስለተፋልን ውጪ የመቆየት እድሉ የሰፋ ነው ማለት ነው። የምንዘፈዝፈው ደግሞ አይቆይም። አሁን እኔ እንደዚህ ከበሰልኩት በኋላ ይበቃኛል። እንደዚህ አድርጌ ትንሽ እንዲበርድ ተወዋለሁ ማለት ነው። ሳናጠል ቢያንስ እስከሚቀዘቅዝልን ድረስ 30 ደቂቃ 40 ደቂቃ እንተወዋለን። እንደዚህ አውጥተን ማለት ነው። ይሁን እንደምታዩት ዘይቱ ራሱ ቀልቷል። ካሮቱን ነው የሚመስለው። የእውነት ነው የምላችሁ፣ በጣም ቆንጆ ነው። ከለሩን እንዳለ ወስዶልኛል። ቀዝቅዟል። ላይክ 40 ደቂቃ ያክል ብቻ፣ ደቂቃውን አልያዝኩትም፣ አቆይቸዋለሁ ማለት ነው። ለዛ ቀዝቅዞልኛል። አሁን አጠላለሁ። ስታጠሉትም ምንም አይወርድም። በጣም ንጹህ የሆነ ዘይት በቃ እንዴት ነው የምላችሁ፣ ከውጭ የምትገዙት የካሮት ዘይት አለ አይደለ? እሱን ነው የሚመስለው። እና ደግሞ በጣም ውድ ናቸው እንደዚህ አይነት ነገሮች። ትናንሽ እቃ የሚሸጡ ትንሽ ትንሽ የምሰሯቸው ነገሮች ውጭ ብትገዙ በጣም ውድ ነው። ለራሱ ካሮቱ የክሬሙ ራሱ በጣም ውድ ነው። ክሬም እኔ ለፊቴ ከዚህ ቀደም ስለሰራው ነው ቀንጨብ አድርጌ ያሳየዋችሁ ማለት ነው። ከፈለጋችሁ ሌላ ጊዜ እሰራላችኋለሁ። በውሃው የሚሰራው ክሬም በተልባ አልሰራሁትም፣ በእንትን ነው የሰራሁት እኔ ማለት ነው። ሌላ ጊዜ እሰራላችኋለሁ። የተልባውን ቀንጨብ አድርጌ ያሳያችሁ መግቢያ አካባቢ እንደሱ ሰርታችሁ መጠቀም ችላላችሁ ማለት ነው። እሱ ቁጭ አድርጋችሁት የምትጠቀሙት ነው። ይህንን እንደዚህ አድርጌ አጠለዋለሁ። እንደምታዩት በደንብ ይንጠፈጠፋል። ዘይቱ በደንብ ይወጣልኛል ማለት ነው። ይኸው ወጥቶልኛል። አሁን ካሮት የሚጣል ነገር የለውም። ለቆዳችን በጣም ጠቃሚ ነው። ለተሸበሸበ ቆዳ፣ እንደዚሁም ደግሞ በየአፋችን ስር በግንባራችን ላይ ሽብሽብ ለሚለው ይህ ዘይት በጣም ወሳኝ ነው። እንዴት ነው? ያንግ ነው የሚያደርጋቸው፣ እንደ ልጅነት ነው የሚያደርገው ማለት ነው። እና ለዛ ይጠቅመናል ዘይቱ። ይኸው በጣም ነው የሚያምረው። በጣም ደስ ብሎኛል። እንደዚህ አምሮበት ስለወጣ ስትጠቀሙትም ደግሞ ትወዱታላችሁ። እኔ ከዚህ ቀደም ለጸጉር ሰርቼው በጣም ነው ጸጉርን ሻይን ለስላሳ የሚያደርገው እና ለጸጉርም ይሆናል። ከግንባራችሁ ላይ ሸሸባችሁት ይህንን ሰርታችሁ ለጸጉራችሁ መጠቀም ችላላችሁ። ለፊት ነው ግን ይዤላችሁ የመጣሁት ለጸጉርም ይሆናል ማለት ነው። ከዛ በደረቅ እቃ እናደርገዋለን። እኔ እንደዚህ እቃዎችን አድርጌያለሁ። በጣም ትንንሾች ናቸው። ሲያልቅብን ብንሰራ ይሻላል። ይሄ ለ15 ቀን ለ20 ቀን ከተጠቀምነ በኋላ እንደገና ደግሞ ሲያልቅብን ብንሰራስ፣ በእርግጥ ከዛም በላይ ይቆያል፣ አይበላሽም። እሳት ስለነካው ማለት ነው። የምዘፈዝፉትን ግን ምንም እሳት ስላልነካው ፍሪጅ ውስጥ ነው የምታስቀምጡት። በደንብ አዳምጡ። እንደዚህ በሚመቸን እቃ ላይ ማድረግ እንችላለን። መቀቢያ ባይኖርስ ብላችሁ የጠየቃችሁ አላችሁ። ችግር የለውም።
መቀቢያ ባይኖር ችግር የለውም። በሆነ ጎድጓዳ እቃ፣ በባልዚን እቃ፣ በተለያየ እቃ አድርጋችሁ እናንተ ለፊታችሁ መጠቀም ትችላላችሁ። እኔ መቀቢያው ኦልሬዲ ስላዘጋጀሁት እንጂ ሳይኖር ወይም ደግሞ ቪዲዮ ሳልቀርጽ በፈለግኩት ነው የምጠቀመው። እና እዩት፣ ዘይቱ በጣም ነው ልስልስ የሚያደርገው፣ የሆነ ሻይን ነው የሚያደርገው። ላይክ ለአንገታችሁም ለሁሉም ነገር ይሆናል ማለት ነው። መጠቀም ችላላችሁ፣ ለምትፈልጉት ነገር መጠቀም ችላላችሁ። እናማ ቅላቱ እንደምታዩት ካሮቱ ይህንን ይመስል በጣም ደስ የሚል ከለር ነው ያለው። እንግዲህ ግሪን ነው፣ ኦሊቫው ግሪን ነው። በእርግጥ ያኛው ነጭ ነው፣ ግን ካሮቱን በደንብ አድርጎ ተዋህዶ ንጥር ስላለ ይህንን መስሎልኛል ማለት ነው። በጣም ነው የወደድኩት። አሁን ደግሞ አቀባቡን አሳያችኋለሁ። አብራችሁኝ ቆዩ። አመሰግናለሁ። ቀባ ነው፣ ተከታተሉ። ዛሬ ገና አዲስ የመጣችሁ ወደ ቻናሌ እንኳን ደህና መጣችሁ። ወደ የመንዞር ዩቲዩብ አመሰግናለሁ። ላይክ እንደዚሁም ሰብስክራይብ አድርጉ። ሰብስክራይብ ስታደርጉ የደውል ምልክቷን መጫን አይርሱ። ዘውትር የምለቃቸው ቪዲዮ ኖቲፊኬሽን ሆነ ይመጣላችኋል ማለት ነው። ዘይታችንን በዚህ መልኩ እንጠቀማለን። ሁሌ ማታ ማታ መጠቀም ትችላላችሁ፣ ሳይበዛ። እኔ ለእናንተ ለማሳየት ያክል ነው። ልትቀቡ ስትፈልጉ በጣም በትንሿ ትበቃችኋለች። ቀብታችሁ አድራችሁ ጠዋት መታጠብ ነው በቃ። ፊታችሁ ላይ ቢቀመጥ ምንም አይነት ሳይድ ኢፌክት የለውም። ቆንጆ ነው። በጣም ነው ሞስቸር የሚያደርገው በጣም ማለት ነው። እና መጠቀም ችላላችሁ። ኦሊቫ የማይስማማችሁ፣ ኮኮናት የማይስማማችሁ ካላችሁ በባቢ ኦይል መስራት ትችላላችሁ። እንደዚሁም ደግሞ ለእናንተ ለፊታችሁ በመረጣችሁት የዘይት አይነት መስራት ይቻላል ማለት ነው። እሺ ግዴታ እኔ ለፊቴ የተጠቀምኩት ኦይል መሆን የለበትም። እናንተ የምትጠቀሙት፣ እናንተ የምትወዱት፣ የእናንተ ቆዳ ለሚስማማችሁ መጠቀም ችላላችሁ። የፊት ቆዳን በጣም ነው የሚያቀላው። እንደዚሁም የተሸበሸበ ካለባችሁ ከተልባ ጋር ሰርታችሁ መጠቀም ችላላችሁ። ውጥርጥር ነው የሚያደርግላችሁ ማለት ነው። ይሄ ግን በጣም አሪፍ ነው። ተቀብቶ ለማደር ይሆናል። ቀንም ቤት የምትውሉ ከሆነ ብትቀቡት ምንም ችግር የለውም። ከዛን ደግሞ ማሳጅ አድርጉት፣ ወደ ውስጥ ዘልቆ የፊት ቆዳችንን ያሳምርልናል። በጣም ውብ ነው የሚያደርገው። እንግዲህ ሰርታችሁ በተግባር ሞክሩት ማለት ነው። ለውጡን ለማግኘት ደግሞ ላይክ እስከ 6-4 ወር ድረስ መጠቀም፣ ሁሌ እየሰራችሁ ብትጠቀሙትም መልካም ነው። እኔ አሁን አንገቴንም ሁሉንም ነገር ነው የምጠቀመው። ይሄም በጣም ለኔ በጣም የሚስማማኝ ነው። ካሮት በጣም ነው የምወደው። ለጸጉሬም ለፊቴም በጣም ይስማማኛል። የፊቴ አይነት ወይም የቆዳ አይነት የኔ ደረቅ ፊት ነው። ደረቅ ፊት ያላችሁ መጠቀም ችላላችሁ ማለት ነው። ኦሊቫ ብዙ ጊዜ አይመከርም። እኔ ግን ለምጄው በጣም ተስማምቶኛል። ኮኮናቱም ይስማማኛል፣ ለምዶታል። ላይክ ብዙ አላበዛም ማለት ነው። እንደምታዩት ነው እንደዚህ የምቀባው። ይህንን ካስቸገራችሁ በውሃ ብቻ ለቅለቅ ማለት ትችላላችሁ። ልትወጡ ከሆነ ቀን ከሆነ ማታወት ከሆነ ችግር የለም። ቀብቶ ማሳደር ለእጅም ለፊቴም እንደምታዩት ይህንን ይመስላል። በጣም ነው የሚጠቅማችሁ። በተለያዩ ፕሮቲኖችና ቫይታሚኖች የበለጸገ ተፈጥሯዊ የሆነ ዘይት ነው። እንግዲህ ካሮት በጣም ቆንጆ ነው። ብዙ ዶክተሮች የመሰከሩለት ነው። ጎግል ላይ ሰርች አድርጋችሁ ማንበብ ትችላላችሁ ማለት ነው። ተጠቀሙት። በጣም ተወዱታላችሁ፣ እርግጠኛ ነኝ። ታመሰግኑኛላችሁ። እኔ በጣም ነው የወደድኩት። እናንተም እንደምትወዱት ተስፋ አደርጋለሁ። ላይክ እንደዚሁም ደግሞ ሼር አድርጉት ቪዲዮውን ከተመቻችሁ። በጣም አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ደህና ሁኑ። ባይ ቻው።